ቅዱስ እግዚአብሔር ከዓለም በፊት የነበረ ዛሬም ያለ ነገም ዓለምን አሳልፎ የሚኖር በሰማይ ቅዱሳን መላእክት ዘወትር የሚያመሰግኑት በምድርም ፍጥረታት በሙሉ የሚገዙለት አምላካችን እግዚአብሔር ዛሬም ዘወትርም ስሙ የተመሰገነ ይሁን። እመቤታችን ቅድስት ድንግል ማርያም ፍቅሯ በልቦናችን ጣዕሟ በአንደበታችን ይደርብን። እግዚአብሔር ያከበራቸው እግዚአብሔር የመረጣቸው ጻድቃን ቅዱሳን በረከታቸው ይደርብን። ክቡር ስሙን ለመጥራት በእግዚአብሔር ስም የተሰባሰባችሁ በሙሉ እስከ ሞት ድረስ በወደደን በእግዚአብሔር ፍጹም ሰላም ሁላችሁንም ሰላም እላችኋለሁ። እንደምን ሰነበታችሁ? እግዚአብሔር አምላካችን እንደ ኃጢአታችን ክፋት እንደ በደላችን ብዛት ሳይሆን በቸርነቱ በይቅርታው ብዛት እድሜ ለንስሐ ዘመንም ለፍስሐ ጨምሮን በዚህ በተቀደሰው አውደ ምሕረቱ ላይ ያገናኘን የሰበሰበን አምላካችን እግዚአብሔር የተመሰገነ ይሁን። ከመጽሐፍ ቅዱስ ቃል መነሻ በማድረግ እንደ እግዚአብሔር መልካም ፈቃድ ለትንሽ ደቂቃዎች እንማማራለን። እግዚአብሔር ለሁላችንም ምስጢሩን ይግለጽልን። ተነስተ የአምላክህን ስም ጥራ። እስኪ ድገሙት። ተነስተ የአምላክህን ስም ጥራ። እናንተ ግን እንደተቀመጣችሁ ነው ያላችሁ። ተነስተህ በሉ እስኪ የማንን ስም ጥራ? የአምላክህን። እንደተቀመጣችሁ ሆኖ በህሊና ግን ተነሱ። በምን አልኳችሁ? በህሊና ተነስተህ የአምላክህን ስም ጥራ የሚለውን በመጽሐፈ በትንቢተ ዮናስ ምዕራፍ 1 ቁጥር 6 ላይ ተጽፎ እናገኘዋለን። ርዕሳችን ምንድነው? እንዳትረሱት እስኪ ተናገሩ። ተነስተህ የአምላክህን ስም ጥራ። ርዕሳችን ይሄ ነው። መቼም ቢሆን አንድ ቀን አንዲት እማሆይ ትምህርት ስትማር ብላ አቤት ሂዳ አቤት ዛሬ የተማርነው ትምህርት አቤት ብላ ታወራለች። በኋላ ምን ተማራችሁ እማሆይ ይሏቸዋል። ኧረ ምኑን ይዤው አሉና እንደዚያ እንዳይሆን ቢያንስ ርዕሱን መያዝ አለብን አይደል? ዛሬ በደንብ አልተማርንም ለማለት እንኳን ማነው ርዕሱ ብትባሉ ማን ነው የምትለው? መሆን አለበት አይደል? በደንብ ቢገባችሁም በደንብ ባይገባችሁም ያንን የተማርንበትን ርዕስ ግን መያዝ አለብን። የዛሬ ርዕሳችን ምን የሚል ነው? ተነስተህ የአምላክህን ስም ጥራ። ይህንን የተናገረው ይገርማችኋል፣ አንድ መርከብ አሳፋሪ ሰው ነው። ታሪኩን ባጭሩ ነው የምነግራችሁ። ዛሬ በቤተ ክርስቲያናችን ስርዓት የተነበበልን ወንጌል አለ። ያን ወንጌል የሉቃስ ወንጌል ምዕራፍ 2 ከቁጥር 42 ጀምሮ እስከ መጨረሻው የተነበበ የወንጌል ቃል ነው። እሱን እናንተ ከቤታችሁ ሄዳችሁ የምታነቡት ሆኖ ለዛሬ ግን ነገ ስንት ቀን ነው? ጥር ስንት ቀን ነው? 25 ቀን። እንደ ቤተ ክርስቲያናችን ስርዓት ደግሞ ከሰባቱ አጽዋማት መካከል ጾመ ነነዌ የምትጀምርበት ቀን ነው አይደል? ነይ ጾም እያላችሁ አታውቋትም? ታውቋታላችሁ አይደል? ዛሬ ስለሷ ነው የምንማማረው። ነይ ጾም የተባለች ለምንድን ነው? ምናልባት ብዙዎች ወዷታል አሉ። ትንሽ ስለሆነች ነው እንዳይሆን ግን ተሎ ስለምታልቅ የኛ ነገር እኮ ለጾመ ነነዌም መግቢያዋንም መውጫዋንም በድግስ ነው የምናደርጋት ነው አይደል? የኛ በዓል ብዙ ጊዜ ከድግስ ጋር የተገናኘ ነው። ድግሱን መጥላት አይደለም። ምግብ ሳይበላ ይኖራል እንዴ? ማንም ቢሆን እኛ አካባቢ እንዲያውም ድግስ ስታመጡልን እንወዳለን አይደል? ነው አይደለም? ፈርታችሁን መሰለኝ ዝም አላችሁ። እና ይችን ጾም ለምን እንጾማታለን? ታሪኳ ምንድነው? የሚለውን ባጭሩ እንማማራለን። እግዚአብሔር ከመረጣቸው ነቢያት መካከል አንዱ ዮናስ ነው።
ማን አልኳችሁ? ዮናስ የሚባለው ነቢይ ቀደም ሲል ይገርማቸዋል፣ እሱን ያሳደገችው አንዲት ምስኪን እናት ናት። ያች ምስኪን እናት ምንም ሳይኖራት ልጇን ዮናስን ስታሳድግ በቤቷ አንድ ታላቅ ነገር ተደረገላት። በዚያ ዘመን ነቢዩ ኤልያስ በነበረበት ዘመን ነው። በዚያ ዘመን ረሃብ መጣ። በዓለም ላይ ያሉ ሰዎች ለእግዚአብሔር አልታዘዛሉ፣ ለእግዚአብሔር አልገዛሉ፣ ሸፈቱና በዚያ ጊዜ ኤልያስ ተናደደ። የእግዚአብሔር ሰዎች እግዚአብሔርን ማመስገን ሲገባቸው ለምን ኃጢአት ይሰራሉ? የእግዚአብሔር ልጆች በአንደበታቸው እግዚአብሔርን ማመስገን ሲችሉ፣ መዘመር ሲችሉ፣ መቁረብ ሲችሉ፣ መልካም ነገርን ማድረግ ሲችሉ ለምንድነው ከእግዚአብሔር ቤት የወጡት ብሎ በልቦናው ፍቅር ነደደና ምን አደረገ መሰላችሁ? እግዚአብሔር ሆይ ይህ ሕዝብ አንተን በድሏል፣ ለአንተ አልታዘዘምና እባክህን ጌታ ሆይ የሰው ልቦና ከአንተ ርቋልና ወደ አንተ እስከሚመለስ ድረስ ሰማይ ዝናብ እንዳትዘንብ ይሄ ሰማይን ለጉመው አለ። ሰማይ ምን በለው? ለጉመው። እናንተ እርሻ ስታበራዩ አውድማ ላይ በሬው እንዳይበላባችሁ ምንድነው የምታደርጉት? ተለጉሙታላችሁ አይደል? ምን እንዳይበላ ሰማይ ዝናብ እንዳይዘንብ ማን ለጎመው? ኤልያስ ለጎመው። በምኑ? በጸሎቱ። እንዴ ሐዋርያው ጳውሎስ በኋላ ምን አለ መሰላችሁ? ኤልያስ እኮ እንደኛ ሰው ነበር አለ። ሰው ለካ ንጹሕ ቢሆን ሰማይንም ዝናብ እንዳይዘንብ መዝጋት ይችላል ማለት ነው። ኢያሱ ፀሐይን አቆማት። ሌሎችም ቅዱሳን ኢትዮጵያውያን ቅዱሳን ጭምር እና አቡነ ዜና ማርቆስ እና አቡነ ተክለ ሃይማኖት ጸሎት እየጸለዩ ቢመሽባቸው መብራት ጧፍ ቢያጡ ፀሐይን እንዳትንቀሳቀሽ አውግዤሻለሁ እኔ የምፈልገው ቦታ እስከምደርስ ብለው አቆሟት። ገድላቸው ይናገራል። በዚያ ዘመን በኤልያስ ዘመን ለ3 ዓመት ሙሉ ሰማይ ዝናብ እንዳይዘንብ ተወገዘ፣ ተለጎመ። የካህናቱ ስልጣን እስከዚህ ድረስ ነው። አንዳንዶቻችን ካህናትን እንደፋፈራለን። አዎ እንደኛ ሰው ናቸው፣ እንደኛ ይናገራሉ፣ ሊሳደቡ ኃጢአት ሊሰሩ ይችላሉ። እሱ እንደኛ ሰው ናቸው። ነገር ግን ስልጣናቸው ሰማያዊ ነው። እኛ መናገር እስካለብን ድረስ እንናገራለን፣ የማንችለውን ግን መናገር የለብንም። ሰማይን ለጎመው። በኋላስ በ3 ዓመቱ ለኤልያስ ምግብ የምታመጣለት አንዲት ቁራ ነበረችና ያችን ቁራ እግዚአብሔር ከለከላል። ለምን ቢባል ኤልያስ ፍጡር ነውና ሰው ሲራብ ሲራቆት ምን ሲል አልገባው አለ። ዝም አለ ኤልያስ፣ ጨከነ። በኋላ እግዚአብሔር እንዴ ኤልያስ እሱን ካራበው ለሌሎች አያዝንም እንዴ ብለ ያችን ቁራ እንዳትሄጅ አላት። እንዳትሄጅ ሲላት ያኔ ማንተራበ ኤልያስ ሲራብ ልመና ወጣ። ሲወጣ አንዲት እናት ምስኪን እናት አገኘ። እባክሽን የምበላው ስጭኝ የምጠጣ ስጭኝ ሲላት እንዴ በኤልያስ ዘመን ውሃ አለ እንዴ? በኤልያስ ዘመን ምግብ አለ እንዴ አለችው። እዚያ በኋላ ትንሽ ዱቄት ነበረችውና ያችን ለማዘጋጀት ስትገባ በቤቷ አንድ ሕፃን ልጅ አገኘ። ያ ሕፃን ለጊዜው ሞተ። በኋላ ኤልያስ አስነሳው። ባጭሩ ያ ሕፃን ዮናስ ነው። ያ ሕፃን ማን ነው አልኳችሁ? ዮናስ ነው። ስለዚህ ዮናስ በሕፃንነቱ በማን የተባረከ ነው? በኤልያስ የተባረከ ሰው ነው። የኤልያስ መንፈስ አደረበትና ዮናስ ነቢይ ሆነ። ባጭሩ ዮናስ ምን ሆነ አልኋችሁ? ነቢይ ሆነ። ነቢይ ሆነና በኋላ ትንቢት በሚናገርበት ጊዜ ነነዌ የምትባል ታላቅ ሀገር ነበረች። ያቺ ሀገር በከተማዋ ውስጥ ብዙ ሰዎች ይኖሩ ነበረ። 120,000 ሰዎች ይኖራሉ በከተማ ውስጥ። ምን ያክል ሰው? 100 ስንት? 20,000። በእኛ ከተማ ስንት ሰው ይኖራል? ስንት እንሆናለን? አቤት
30,000 ይሆናል አይደል? ጥሩ ያቺ ከተማ ግን ስንት አልፋችሁ? 120,000 ከምሳሌ ከደብረ ፍስሐ እስከ ደብረ ልዑላን ቅዱስ ሚካኤል ድረስ ስንት ሰዓት ይወስዳል በእግር መንገድ? የኛ 1 ሰዓት ይወስዳል? አይወስድም አይደል? 25 ወይም 30 አይደል? ያቺ ከተማ ግን ይገርማችኋል የ3 ሰዓት መንገድ ትወስድ ነበር። ስንት ሰዓት አልኳችሁ? 3 ሰዓት። በዚያ ዘመን ከነበሩት ከተሞች መካከል ትልቋ እሷ ናት። በዚያ ዘመን ዛሬ እኛን ትልልቅ ከተሞች ብናይ በመኪና ካልሆነ በእግር እንትን የማይሉ ይኖራሉ። ነገር ግን 3 ሰዓት የእግር መንገድ ነበርና ታላቂቱ ከተማ እያለ መጽሐፉ ስሟን ከፍ ከፍ ያደርጋታል። ታላቅ የተባለችበትን ምክንያት እነግራችኋለሁ። አንደኛው በዘመኑ ሰፊ ስለነበረች ነው። ሁለተኛ ደግሞ ልቦናቸውን ወደ እግዚአብሔር ተሎ ስለመለሱ ነው ማለት ነው። እና ዮናስ ወደዚያች ሀገር ሄደህ አስተምር፣ ሀገሪቱ እስከ 3 ቀን ድረስ ልትጠፋ ነው ብለህ አስተምራቸው ተባለ። እስከ ስንት ቀን ልትጠፋ ነው? እስከ 3 ቀን። አሁን እዚህ ላይ ነይኔታም እኔም ስናስተምር ይቺ ከተማ እስከ 3 ቀን ልትጠፋ ነው ብንል እናንተ ምን ትላላችሁ? ራፍክን የሆነ ነገር ያድርገው ነው አይደል? እውነቴን ነው። ምን ማለት ያወራል እንዴ? ለምን ላይ አይደል? ነው አይደለም? ሳታችሁ ክፉ ነገር መስማት እንፈልጋለን አንፈልግም? አንፈልግም። ዮናስ ይህን አስተምር ተብሎ ወደ ባህር ሄደ። በመርከብ ተሳፍሮ ሲሄድ ወደዚያች ሀገር መሄድ አልፈለገም ዮናስ። ለምን ካላችሁ 2 ምክንያቶች አሉ። የመጀመሪያው የነነዌ ሀገርና እስራኤላውያን ጠብ ነበሩ። ምን ነበሩ አልኳችሁ? ጠብ ነበሩ። ስለዚህ የኔን ሀገር የተጣላቸውን ሀገር እንዴት ሂጅ አስተምራታለሁ ብሎ ሀገር ወዳድነቱን ዮናስ ይገልጻል። ዮናስ ሀገሩን እንደሚወድ በምን አረጋገጥነ? ያቺ ሀገር የማን ጠላት ናት አልኳችሁ? የእስራኤል። ዮናስ ደግሞ እስራኤላዊ ነው። ለሀገሬ ጠላቶች እኔን ለማጥፋት ለሚደክሙ ሰዎች እንዴት ብዬ ነው ሂጅ የማስተምር የሚል በውስጡ ያደረ ሐሳብ አለ። ሌላኛው ደግሞ የዮናስ ትልቁ ሐሳቡ እኔ እችን ሀገር እስከ 3 ቀን ላጠፋት ነው አልሁኝ፣ ግን እግዚአብሔር እኮ ቸር ነው። እኔ ተናግሬ በኋላ ሳያጠፋት ቢቀራል በኋላ ምን ቢል ሳያጠፋት ቢቀር ዮናስ ያ ውሸታሙ ነቢይ ልባል ነው። አሰባችሁት? ከእግዚአብሔር ቃልና ከራሱ ክብር የትኛውን አስቀደመ? የትኛውን አስቀደመ? የራሱ። አሁን እናንተ በተለይ ውጭ ላይ የተቀመጣችሁ ስሙኝ። ውስጥ መጣችሁ እዚህ አፈር ላይ ከመቀመጥና ውጭ ላይ ጥሩ መቀመጫ ከመቀመጥ የትኛው ነው የሚሻል? ከእግዚአብሔር ቃልና ከእናንተ ልብሳችን አቧራ ይነካል ብላችሁ ራሳችሁን ካከበራችሁትና ከእግዚአብሔር ቃል ይሄ ራሳችንን ማስቀደም ነው። ብዙ ጊዜ ራሳችንን ከእግዚአብሔር በላይ እናስቀድማለን። ይሄ ፈጽሞ ስህተት ነው፣ መስተካከል ይኖርበታል። ለእግዚአብሔር ቃል ቅድሚያ መስጠት አለብን። ሕይወታችን እግዚአብሔር ስለሆነ በእግዚአብሔር ላይ ካልሆን እኛ የለንም፣ ጠፍተናል ማለት ነው። እና ዮናስ እግዚአብሔር ቸር ስለሆነ እግዚአብሔር ይቅር ባይ ስለሆነ እግዚአብሔር ኃጢአትን ስለሚተው እግዚአብሔር በደልን ይቅር ስለሚል እኔ እናንተ የነነዌ ሰዎች እስከ 3 ቀን ትጠፋላችሁ ብዬ ተናግሬ እግዚአብሔር ግን ይቅር ቢላቸው እግዚአብሔር በምሕረቱ ቢያያቸው እኔ ውሸታሙ ነቢይ ከምባል ባልሄድ ይቀራል ብሎ ሳልሄድ ብቀር ይሻለኛል ብሎ ወደ ተርሴስ ወደሚወስደው ባህር ተሳፈረ። አሁን የሚገርመው እዚህ ላይ ነው። ወደዚያ መርከብ ተሳፍሮ ሲሄድ መንገድ ላይ ያልጠበቁት ታላቅ ነገር ተፈጠረ። ዮናስ እዚያ መርከብ ውስጥ ላይ ተኛ። ያን ጊዜ በዚያ በመርከብ ውስጥ ያልታሰበ ነገር መጣ።
ታላቅ ማዕበል መጣ። ያችን መርከብ አማታት። በዚያ መርከብ ውስጥ ያሉ ሰዎች ሊሰጥሙ ደረሱ። መርከቢቱ ልትገለበጥ ሆነ። እነዚያ ሰዎች በጣም ተጨነቁ። በመርከቡ ውስጥ የነበረውን ዕቃ ሁሉ ኪሎውን ለመቀነስ ብለው ወደ ባህሩ ጨመሩት። ምስጢሩ ግን ሌላ ኖሯል። ይገርማቸዋል። እነሱ ክብደቱን ለመቀነስ ብለው ምን አደረጉ አልኳችሁ? የመርከቡን ዕቃ ወደ ምን ጣሉት? ወደ ውሃ ጣሉት። ነገር ግን ማዕበሉ ጸጥ ብሏል አላለም። መርከቧ ደህና ሆናለች አልሆነችም። እዚያ በኋላ ዮናስ በዚያ ሰዓት ምን ብሏል አልኳችሁ? ምን ብሏል? ተኝቷል። ርዕሳችን ምን ነበር? እንዳትረሱት። አልሰማችሁም? አቤት ተነስተህ የአምላክህን ስም ጥራ አለው የመርከቡ ኃላፊ። ዓለም እኮ በዚያ ሰዓት ቃውጥ ይሆናል። ሰዎቹ ከሞት አድነን እያሉኝ ነው። የመርከቡ ኃላፊ ተጨንቋል። ብዙዎች ሰዎች እያለቀሱ እየጮሁ፣ ብዙዎች ደግሞ ዕቃቸውን እኛ ብንተርፍ ይሻላል፣ ሀብታችን ንብረታችን ይውደም ብለው ንብረታቸውን ወደ መርከቡ እየጣሉ፣ አንድ ሰው ደግሞ ምን ብሏል? እዚያ ላይ ተኝቷል። ይገርማል። እዚያ በኋላ ተነስተህ የአምላክህን ስም ጠራ አሉት። ዮናስ ተነሳና ደነገጠ። ምንድነው የተፈጠረው ሲል ይሄ የምታየው ነው፣ እኛ የምናውቀው ነገር የለንም። አንስታችሁ ወደ ባህሩ እኔን ጣሉኛል። ወደ ምኑ ጣሉኝ? ወደ ባህሩ ጣሉኝ። ለምን ሲሉት ጥፋተኛው እኔ ነኝ። እንዴ ሌባ ነህ ወይ? ወንበዴ ነህ ወይ? ስራ ምንድነው? ከምን ነው የመጣ? ወዴት ነው የምትሄድ? ብለው መረመሩት። እዚያ በኋላ ዕብራዊ ነኝ አለ። እስራኤላዊ ነኝ ማለቱ ነው። ስራዬ እግዚአብሔርን ማገልገል ነው አለ። እነዚህ ሰዎች ግራ ተጋቡ። እስራኤላዊ ከሆነ ስራው እግዚአብሔርን ማገልገል ከሆነ እንዴት ወደ ባህር ጣሉኝ ይለናል ብለው ተጨነቁ። ነገር ግን እውነታው እሱ ነው። በኋላ እንዴት እንደዚህ ይሆናል ብለው ተጨነቁና ጌታ ሆይ ያለ ኃጢአቱ ያለ በደሉ እንዳንጥለው እንዳትፈርድብን ብለው ጸለዩና ዕጣ ተጣጣሉ። ምን ተጣጣሉ? ዕጣ ሲጣጣሉ በማን ላይ ወጣ? በዮናስ ላይ ወጣ። ይገርማችኋል። በዮናስ ላይ ወጣ። አሁን አንተ ብትሆኑ በሞቴ የእናንተን ያን ያክል ስትጨነቁ እሱ ተኝቶ የነበረ ሰው አያናድዳችሁ? እንዲያው ከዕቃው ጋር አንስታችሁ አጥሉትም? አንስተህ ጣለው አትሉም? ትላለህ አይደል? እናንተ ተጨንቃችሁ እያንኮራፋ ብታገኙት እንዲያው ጉድ እኮ ነው። ኧረ እባክህ አንስተህ ጣለው አይባልም እንዴ? ያስብላል አይደል? አዎ። ደግሞ እነዚያ ነጋዴዎች ይገርማቸዋል። ለካ እሱ ኖሯል ያንን ሀብታቸውን ሁሉ ያከሰረባቸው። ብዙ ጥፋት እኮ አጥፍቷል አይደል? ነው አይደለም? እዚህ ተኝቶ ለካ ያንን ሁሉ ንብረቴን ሀብቴን ባህሩ ስጥል ያስብላል አይደል? አዎ። ነገር ግን የእግዚአብሔር ሥራው ይገለጥ ዘንድ ነው። ዮናስ ጥፋተኛ ስተተኛ ሆኖ አይደለም። በኋላ ዮናስ ወደዚያ ባህር አንስተው ሲጥሉት ትልቅ አሳ አንበሪ ኑሮ ዮናስን ዋጠው። ያን ጊዜ ባህሩ ምን አለ? ጸጥ አለ። እነዚያ መርከበኞችም ወደሚፈልጉት ቦታ ሄዱ። ስለ ባህሩ ትንሽ ነገር ልበላችሁና የዮናስን ታሪክ እስከ መጨረሻው ጠቅለል አድርገን እንጨርሳለን። እሺ ቸኩላችኋል? ቶሎ እንቋጨው ወይስ ትንሽ? መላከ ሰላም ደግሞ አውቀ ማስረዘም ፈልገህ ነው እንጂ ከፈለክ ቶሎ አትጨርስም ነበር እያለኝ ነው። ይሄ ከቃሉ ጋር ናችሁ። እግዚአብሔር ከሁላችን ጋር ይሁን። ይሄ ባህር ተብሎ የተመሰለው እዚያ ላይ የተቀመጠው በትክክል የተደረገ ታሪክ ነው እንጂ ምሳሌ አይደለም። ልብ እንድትሉ ዮናስ ያለው ሙሉ በሙሉ ያደረገው በእግዚአብሔር ላይ የተደረገለት ድንቅ ነገር እውነታ የሆነ ታሪክ ነው። ነገር ግን ሊቃውንቱ በምሳሌ ሲያብራሩልን ዓለም የተባለው ይሄ ባህር የተባለው ይሄ ዓለም ነው። እነ ዮናስ ሲሄዱበት የነበረው መርከብ ተናወጠ። ለምን ከተባለ
ለእግዚአብሔር ያልታዘዘ ሰው በመርከቡ ስለነበረ ይህች ዓለም ልክ እንደዚያ መርከብ የተናወጠች ናት። ዓለምን የሚያናውጣት በባህር የሚሰጥሙ አገሮች፣ በረዶ የሚዘንብባቸው አገሮች፣ ብዙ በነፋስ የሚመቹ አገሮች፣ አገሪቱ በራሷ ኃጢአትና ጥፋት በደል ኑሮባት አይደለም። ታሪኩ ላይ እንዳየነው ያችን መርከብ ሊያሰጥማት የደረሰው ዮናስ ያጠፋው ጥፋት ነው። በዮናስ የተመሰልን ዛሬ እኔና እናንተ ነን። ይህች ዓለም በዚያ ዘመን ያች መርከብ እንደተናወጠችው እየተናወጠች ነው ያለ። ሰላም እያጣች እርስ በርሳችን እየተገዳደል፣ ሰው እየሞተ ሰው እያለቀ፣ አንዱ በረሃብ እየተቸገረ ሌላኛው ከመጠን በላይ ይዝናናል። ይሄ የዓለም ጠባይ ነው። ልቦናችን በብዙ ሐሳብ ይናወጣል። የእግዚአብሔር ማደሪያ መሆን ተስኖ ሕሊናችን ከእግዚአብሔር ላይ ማረፍ አቅቶ የተራራውን የሸለቆውን የምኑን ሐሳቡን ያወጣ ያወርድ ጀመረ። ነገር ግን የኛ ሕሊና እንደዚያ መርከብ መናወጥ ሳይሆን በእግዚአብሔር የተመሰረተ ሕሊና እንዲሆን ነው። ሕሊናችንን ለእግዚአብሔር መስጠት ይገባናል። ሕሊናችን ንጹሕ እንዲሆን እግዚአብሔር ከኛ የሚፈልገው ብዙ ገንዘብ አይደለም። እግዚአብሔር ከኛ የሚፈልገው ብዙ ሀብት አይደለም። እግዚአብሔር ከኛ የሚፈልገው ብዙ ንብረት አይደለም። ምናልባት ብዙ ሀብት ልንሰጥ እንችላለን። ከዚያ ሁሉ በላይ ግን እግዚአብሔር የሚፈልገው ልቦናችንንና ሕሊናችንን ብቻ ነው። ይሄ ነው መቅደም ያለበት። ምናችንን አልኳችሁ? አቤት ለእግዚአብሔር ምናችንን እንስጠው? ልቦናችንን እንስጠው፣ ሕሊናችንን እንስጠው። ከዚያ በኋላ ከዚህ ከኃላፊው ዓለም ውጣ ውረድ ሕሊናችን ያርፋል። ሕሊናችን የሚያርፈው እንደዚያ ሲሆን፣ ያ ካልሆነ ሌሊትም መጨነቅ፣ ቀንም መጨነቅ፣ ከሰው ጋር ሆነንም መጨነቅ፣ ብቻችን ስንሆንም መጨነቅ፣ ጤነኞች ሆነን መጨነቅ፣ ታመን መጨነቅ። ከዚያ ንጹሕ የምንሆን ከማን ጋር ስንሆን ነው አልኳችሁ? ከማን ጋር? ከእግዚአብሔር ጋር ስንሆን ነውና እግዚአብሔር ከሁላችን ጋር ይሁን። እግዚአብሔር በልቦናችን ይደር። በአእምሯችን ውስጥም የእግዚአብሔር ሰላም ይመላለስ። እግዚአብሔር ከሁላችን ጋር ይሁን። ዮናስን ታሪክ እንጨርሰውና እናጠቃልላለን። ዮናስ የት ነው ያለው? አሁን የት ነው ያለው? በአሳ ሆድ ውስጥ። ምን ጥፋት አጥፍቶ? ምን አጥፍቶ? ሰው ገሎ ነው? ኧረ ንገሩኝ በሞቴ ስንት ሰው ገሎ ነው? የሰው ሀብት ዘርፎ ይሆን? ሰርቆ? ለማን አልታዘዝም ብሎ? ለእግዚአብሔር አልታዘዝም ብሎ። በዚህ ዘመን እግዚአብሔር ቢመረምረን ለእግዚአብሔር አልታዘዝ ያልነው ወደ መተማ ዮሐንስ ሊሄድ የነበረው መኪና ወደ ጎንደር አይሄድም ነበር? አቤት ይሄዳል አይደል? የተሳፈርንበት መኪና አልሄድም አይልም? ይላል እኮ። ስንት ነገር አለ። እንደኛ ለመታዘዝማ ቢሆን ልቦናችን እንድንታዘዝ እግዚአብሔር ይፍቀድልን። ለሁሉም ነገር እሱ ሲፈቅድ ነውና። በኋላ ዮናስ በአሳ ሆድ ውስጥ ሆነ። ለ3 መዓልትና ለ3 ሌሊት በዚህ አደረ። ናቤት የሚደንቅ ነገር እኮ ነው። እዚህ ላይ እግዚአብሔር እኛን ሲቀጣን እኮ ይገርማቸዋል። ብዙዎች ትደናገጣላችሁ፣ ብዙዎች እንደነግጣለን። ነገር ግን እግዚአብሔር የሚያጠፋንማ ቢሆን ኖሮ ዮናስን አያጠፋውም ነበረ? በአሳ ሆድ ውስጥ ሆኖ እግዚአብሔር በቸርነቱ በዚያ ለ3 ቀንና ለ3 ሌሊት በዚያ እግዚአብሔር አስቀመጠው። እግዚአብሔር ለዮናስ የንስሐ ዕድሜ ሰጠው። የዮናስ የንስሐ ዕድሜ 3 ቀን ነበረ። በአሳው ሆድ ውስጥ ሆኖ ዮናስ ወደ እግዚአብሔር ይጸልይ ነበረ። ትንቢተ ዮናስ ላይ የዮናስ ጸሎት ለብቻው ተቀምጧል። ቤታችሁ ሄዳችሁ አንብቡት። ዮናስ ጸለየ። በ3 ቀን ጸሎቱን እግዚአብሔር ሰማው። ወደዚያች ወደ ታዘዘበት አገር ያሳ ሄዶ ተፋው። ወደዚያች አገር በሰላም ደረሰ። እግዚአብሔር ዮናስን የሰማው በስንት ቀን ጸሎት ነው?
በ3 ቀን ዛሬኛ ቅድም ታላቅ ጾም እንደሆነች እኛ ደግሞ የድግስ ጾም እንደምናበዛ ነግሬያችሁ ነበረ። ሱባኤ፣ ጾም፣ ጸሎት፣ ስግደት መብዛትና ማነሱ አይደለም፣ ከልብ መጸለዩ ነው። እስኪ ጾም በሉ እስኪ፣ ጸሎት፣ ሱባኤ፣ ስግደት በመብዛት ሳይሆን ከልብ በመፈጸሙ ነው። አዎ ከልባችን ሲሆን ዮናስን በ3 ቀን ሰማው አይደል? እኛ ከልባችን ነው መጸለይ ያለብን። ይህች ጸሎት ትልቅ ጸሎት፣ ትልቅ የሱባኤ ወቅት ስለሆነች ጾመ ነነዌ። እዚያ በኋላ ዮናስ ያቺ ከተማ ርዝመቷ የስንት ሰዓት ያስኬዳል? 3 ሰዓት። ስንት ሰዎች ይኖሩባታል? 120 ሺህ ሰዎች ይኖሩባታል። እዚያ የ1 ሰዓት መንገድ በእግሩ ወደ ከተማው መሃል ገባ። የ1 ሰዓት መንገድ ከሆነ ወደ መሃል ተጠግቷል አይደል? አዎ። እዚያ በኋላ ድምፁን ከፍ አድርጎ ይህች ከተማ እስከ 3 ቀን ልትጠፋ ነውና በጸሎት በሱባኤ ተቀመጡ ብሎ ተናገረ። ይህን ሲናገር የከተማው ሰዎች በሙሉ ሰሙና ወደ ንጉሡ ነገሩት። ንጉሡ ራሱ ይህን አዋጅ አወጀ። ስለዚህ ይህች ጾም ንጉሥ ያዘዛት ጾም ናት ማለት ነው። ንጉሥ ያዘዛት ጾም ናት። እዚያ በኋላ ዮናስ ያንን መልእክት አድርሶ ከጨረሰ በኋላ ከከተማ ወደ ምስራቅ በኩል ሄዶ ለብቻው ፈቀቅ ብሎ ተቀመጠ። ደብረ ፍስሐ ወደ ምስራቅ ነው አይደል? ከከተማው አዎ፣ ከከተማው ወጣ ብሎ ምስራቅ ነው ያለን አይደልኛ? ከከተማው ወጣ ብሎ ለብቻው ተቀመጠ። በዚያ ከቃሉ ጋር ናችሁ? ተናደራችሁ? እግዚአብሔር ከሁላችን ጋር ይሁን። ወደ ምስራቅ ተቀመጠና ትንሽ ዳስ ሰራ። ለምን ይመስላችኋል ወደ ምስራቅ ሄዶ ዳስ የሰራው? እስኪ ንገሩ። እግዚአብሔር ያችን ከተማ ሲያጠፋት ምን ለማድረግ? ለማየት። ምን ለማድረግ አልፋችሁ? እግዚአብሔር ከተማዋን ሲያጠፋ ምን ለማድረግ? ለማየት። ለምን እንደዚህ ያደረገ ልትሉ ትችላላችሁ። መልእክትን አልናገርም ብሎ መጀመሪያ እንዲህ ያለበት ሐሳቡ ለምን ነበር? እኔ መልእክቱን ተናግሬ እግዚአብሔር እችን ከተማ ሳያጠፋት ቢቀር ውሸታሙ ነብይ ልባል ነው ብሎ ነው። እግዚአብሔር ሲያጠፋት ለማየት ወደ ምስራቅ በኩል ሄደና አንዲት ድንኳን አዘጋጅቶ ዳስ ነገር ሰርቶ በዚያ ተቀመጠ። በኋላ እዚያች ድንኳን ላይ ቅል ታውቃላችሁ? ቅል አለ ታውቃላችሁ? አሁን እኮ የለም አይደል? አለ። አሁንማ ይሄ የፕላስቲክ ውጤት ስላለ መቼም ቅል ይዞ የሚዞር አይኖርም። እውነት እነዚህ ትርጉምም ያላቸው መጽሐፍ ቅዱሳዊ ናቸው ብዙዎች፣ በዘመናዊ ነገር የተተኩት ብዙዎች ማለት ነው። ምሳሌ ሸክላ ጋን ነበር አይደል? አሁን እየጠፋ ነው። ምናልባት ትልልቅ ቤት ይኖራል። ይሄም በራሱ መጽሐፍ ቅዱስ ብዙ ነገር የሚያስቀምጣቸው እነዚህ ነው። ምንቸት ጋን እያለ አይደል? አዎ። እና እነዚያ መጽሐፍ ቅዱስ የተተረጎመበት ዘመን ላይ ብዙ ጊዜ እነዚህን ነው የምናገኝ። በኋላ አንዲት ቅል በቀለችና ከዳሱ ላይ ጥላ ሆነችለት። ይሄኔ ዮናስ ምናል ደስ አለው። ዮናስ ደስ አለውና ያችን ከተማ የምትሆነውን ማየት ጀመረ። የሆነ ደመና ነገር መጥቶ በዙሪያዋ ከበበና የሚያጠፋት መስሎ ተመልሶ ሄደ። በዚህ ዮናስ ግራ ገባ። ስለዚህ ዮናስ ያቺ ከተማ ብጠፋ ባጠፋ አይደንቀውም ማለት ነው። ነገር ግን እግዚአብሔር ስላዘዘው ብቻ እግዚአብሔር አስገድዶ ወደዚያች ከተማ መጣው። መልእክቱን ተናገር አለው። መልእክቱን ተናገረ። በቃ አለቀ። ዮናስ ለምን ይሆናል ለምን አልጠፋችም ብሎ ሲናደድ እግዚአብሔር ያችን ቅል አደረቃት። ያቺ ቅል ምን አለች? ደረቀች። ያቺ ቅል ስትደርቅ እግዚአብሔር ዮናስ ቀረ ሲለው አይቶ በቅሏ መድረቅ ተናደድክን ብሎ ጠየቀው። አዎ ጥላ የነበረችኝ ያቺ ቅል ደረቀች፣ ለዚህ አዘንኩ አለ ዮናስ። ታዲያ አንዲት ሰው ያልሆነች
አንዲት ቅል ስትደርቅ ያዘንክ የ120,000 ሰው መሞት ለምን አያሳዝንህም አለው። አያችሁት አይደለም? ዮናስ የራሱ የሆነች አንዲት ቅል ስትደርቅ አዘነ። በከተማው የነበሩ 120 ሰዎች ግን ለጊዜው አላሳዘኑትም ነበረ። ይህ ሁሉ የሆነው ቅድም እንዳልኳችሁ የዮናስ ጥፋት ነው፣ የከሌ ጥፋት ነው ለማለት ሳይሆን ለኛ መማማሪያ እንዲሆነን ነው። ታሪኩ ባጭሩ ይሄ ነው። ታዲያ ከዚህ ታሪክ የምንማረው ምንድነው? በየዓመቱ የነነዌ ሰዎች እያል ታሪኩን እንናገራለን። ዛሬ ወደ ሕሊናችን ወደ ልቦናችን ማውረድ ያለብን በዚያች ከተማ ይኖሩ የነበሩ ሰዎች በኃጢአት ወደቁ፣ እግዚአብሔርን በደሉት። ነገር ግን በ3 ቀን ንስሐ በ3 ቀን ጸሎት ወደ እግዚአብሔር ተመለሱ፣ ወደ እግዚአብሔር አለቀሱ፣ ወደ እግዚአብሔር ጮኹ። እግዚአብሔርም ነቢዩን ላከ፣ መልእክቱም ደረሳቸው። እነሱም ተመለሱና በእነሱ ላይ የነበረውን ኃጢአት በእነሱ ላይ ታዝዞ የነበረውን ጥፋት ሁሉ እግዚአብሔር ከእነሱ ላይ አራቀላቸው። ዛሬም በሀገራችን ላይ የታዘዘውን መቅሰፍት ሁሉ የታዘዘውን ፈተና ሁሉ እግዚአብሔር ከኛ ያርቅልን። ዛሬ ብዙ ነገሮችን እናያለን። በዓለማችን ላይ ብዙ ነገር አለ። ዛሬ እንደምታዩት እግዚአብሔር ወደሱ የጠራት አንዲት ነፍስ አለች። በየትኛውም ዓለም ሰው የሆነ በሙሉ ወደ እግዚአብሔር ይሄዳል፣ ወደ እግዚአብሔር ይጠራል። እመቤታችን ቅድስት ድንግል ማርያም እንኳን ሄዳለች። ራሱ አምላክ ሰው ሆኖ በድንግል ማኅፀን አድሮ የእመቤታችን የድንግል ማርያም ማኅፀንን ማኅደር አድርጎ 9 ወር ከ5 ቀን የተቀመጠበት ማኅፀን እሱን የታቀፈች ክንዶች የያዘችው እመቤታችን ቅድስት ድንግል ማርያም እንኳን ሄዳለች። ራሱ ክርስቶስ ይህን ዓለም የተሰናበተው በሥጋ በሞተው ሥጋ ሞቶ ነው። ሞተ ክርስቶስ በሞተ ዚአነ እንዳለ ቅዱስ ስሙትዩ በሥጋ ሞተ፣ የእኛን ሞት ያርቅልን ዘንድ ሞተ። ነገር ግን ማወቅ ያለባችሁ ስንሞት በዚያው ሞተን በስብሰን የምንቀር አይደለም፣ እንነሳለን። ክርስቶስ በሚመጣ ጊዜ እንነሳለን። በሥጋ ግን ሁላችን እንሞታለን። ዛሬ ወደ እግዚአብሔር የተጠራች ነፍስ እግዚአብሔር ጠርቷት ሄዳለች። ዛሬ ቤተሰቦች፣ ጓደኞች፣ ወዳጆች ዛሬ እንደምትጠራ እናንተም እኛም አናውቅም ነበረ። ነገር ግን እግዚአብሔር የሰጣት ዕድሜ ይሄ ነው። እግዚአብሔር ከተወለደችበት ዕለት ጀምሮ እስከ ዛሬ እንድትኖር የፈቀደው ለዚች ነፍስ እስከ ዛሬ ብቻ ነበረ ማለት ነው። እግዚአብሔር አይሳሳትም። እግዚአብሔር ትክክል ነው። እግዚአብሔር የወደደውን ያድርግ። ታላቁ አባት ኢዮብ እንኳን 10 ልጆቹ በአንድ ቀን ወደ እግዚአብሔር ሄደው ኢዮብ እግዚአብሔርን አላማረረው። ዘወሃበ እግዚአብሔር ወእግዚአብሔር ነሳ፣ እግዚአብሔር ሰጠኝ፣ እግዚአብሔር ነሳ። የሚሰጠኝ እግዚአብሔር ነው። ለሁሉ የሚሰጥ እግዚአብሔር ነው። የሚወስድም የሚነሳም እግዚአብሔር ነው። ከኛ የሆነ ነገር ምንም ነገር የለም ብሎ ተናግሯል። ዛሬ ሞት ሲባል ሁላችን እንደነግጣለን። እውነት ነው። ሞት አስጨናቂ ነው። ሞት የማያስጨንቀው የለም። ለምን ከተባለ ሞት ጨካኝ ነው። ሞት ደፋር ነው። ሞት አይፈራ። ሞት ለሁሉም የተሰጠ ሀብት ነው ማለት እንችላለን። የዕድሜ ጉዳይ ካልሆነ ከሞት የሚቀር የለማ። ለዚህ ደግሞ ብቸኛው መፍትሄ ተዘጋጅቶ መቀመጥ ነው ማለት ነው። ንስሐ ገብቶ ታጥቦ መጠባበቅ። ሞት እንደ አጋዝ መራራ ነው ላለማለት የሞትን ጣፋጭነት ለመመስከር ተዘጋጅቶ መቀመጥ።
ሞት ሁለት አይነት ጣዕም አለው። ስንት አይነት አልኳችሁ? ሁለት አይነት። አንዱ መራራ፣ አንዱ ደግሞ ጣፋጭ ነው። መራራና ምን ጣፋጭ። በዚህ ዓለምን እንደፈለጉ ሲያደርጉ ለኖሩ ሰዎች ሞት ምን ይሆንባቸዋል? መራራ ይሆንባቸዋል። በዚህ ዓለም ደግሞ በጾም በጸሎት ተወስነው ከእግዚአብሔር ጋር የኖሩ ሰዎች ደግሞ ለነዚህ ደግሞ ሞት ምንድን ነው? ጣፋጭ ነው። ታዲያ አጋግ የሚባል ንጉሥ ነበረ። በመጽሐፈ ነገሥት ቀዳማዊ ላይ ተቀምጦ የምናገኘው ታሪክ ነው። አጋግ ንጉሥ ሆኖ አገሪቱን ያስጨንቅ ነበር። ጨካኝ ንጉሥ ነበረ። ሰዎችን የሚገል ለሕፃናት የማይራራ። እንዲያውም ይገርማቸዋል፣ ነፍሰ ጡር እናቶች አጋግ መጣ ሲባሉ ደንግጠው ያስወርዳቸው ነበረ። ጭካኔውን አስቡት። በኋላ በነቢዩ ሳሙኤል ዘመን ነውና ንጉሡ አጋግ እግዚአብሔር አሳልፎ ሰጠውና ለሌላ ንጉሥ ሊሞት ሊሰየፍ ሰይፍ ሲያነሱበት ቆዩኝ እስኪ አንድ ነገር ልናገር አለ። ያ በሺዎች የሚቆጠሩ ነፍሳትን ያጠፋው አጋግ እንዲህ አለ። ይገርማቸዋል። ሞት እንደዚህ መራራ ነውን አለ። እስኪ ይህንን ቃል ተናገሩ። አዎ ሞት እንደዚህ መራራ ነውን አለ። ሰዎችን ሲገል ያልቀመሰው ሞት ወደ ራሱ ሲመጣ መራራነቱ ታወቀው። እንደዚያ እንዳይሆን ቅዱሳን ደግሞ በተቃራኒው በዚህ ዓለም የጽድቅን ሥራ ሲሰሩ የኖሩ ቅዱሳን የሞትን ጣፋጭነት መስክረዋል። አንዷ አሁን ሰሞኑን በዓሏን ያከበርን በረከቷን ያገኘን በእመቤታችን በቅድስት ድንግል ማርያም ሞት የሞት ጣፋጭነት ተገልጧል። ሞት በተስፋ ውስጥ ያለ ነው። ምክንያቱም ትንሣኤ ያለና ዛሬም ወደ እግዚአብሔር የተጠራችው ነፍስ እናንተ ቤተሰቦቹም ወዳጆቹም በአጠቃላይ ማዘን ማልቀስ ሳይሆን ለዚያች ነፍስም ለእኛም የሚያስፈልገን መጸለይ ነውና በጸሎት ተወስናችሁ የሚያስፈልገውን ነገር ሁሉ በማድረግ መኖር አለበትና እንጂ አሁን ብዙውን ጊዜ በሐዘናችን ላይ ለቅሶ ይበዛል። ነገር ግን ለዚያች ነፍስ የሚጠቅማት ምንድነው አልኳችሁ? ሁላችሁም ተናገሩ። ጸሎት ነውና እንድንጸልይ እግዚአብሔር ይፍቀድልን። ቅድም ርዕሳችን ምን ነበረ? አቤት አልሰማችሁም? ተነስና የአምላክህን ስም ጥራ። ከምን ለመዳን ነው እንደዚያ የተባለ? ከምን ለመዳን? ከሞት ለመዳን፣ ከባህር ሰጥሞ ከመቅረት ለመዳን። ዛሬም እኛ ከተኛንበት ተነስተን ካንጎላችንበት ነቅተን ጠንካሮች ሁነን ከሞት ለመዳን፣ ከጥፋት ለመዳን፣ ከኃጢአት ለመዳን፣ ወጦ ላለመቅረት በሁሉም ቦታ ስንንቀሳቀስ ከፈተና ለመጠበቅ የማንን ስም እንጥራ? የማንን ስም እንጥራ? የእግዚአብሔርን ስም እንጥራ። ወስብሐት ለእግዚአብሔር። እሺ መምህራችን